ጸሎት ራሱ ሶስት አይነት ነው። ጸሎተ ስጋ እኔ እናንተ ምን ጸል ይሆናል በከንፈራችን ያው በቃ አካባቢን ሁሉ የጮህ የሚሰማ ነው። ጸሎተ ነፍስ መጮህ አይገባህም። እዚህ ደረጃ ላይ ስትደርስ የመጮህን ይሄ ነው ውስጡ ነው የሚጸልየው። ጸሎተ ልቡና ላይ ስትደርስ ግን ንጹህ ልቡና ላይ ሲገባ የደረሰበት ብቻ ነው የሚያውቀው። ቃል ሊገልጸው አይችልም። አሁን ሰውየው የደረሰበት አይነት ነው፣ ደርሶበት አክሰስ አድርጎት ይሄው አይነት ነው ብለው ሊቃውንት ያስቀመጡ። ስለዚህ መዳለው አልባብ ይባላል። ሚዛን ነው፣ ሁሉም ነገር መዝኖ ያስቀምጣል። መጨረሻ ላይ ህግ አለው ላሜድ ነው ለፊደል ነው። ህግ ስላለው ህጉ ደግሞ በምን ትገልጸዋለህ? በጽጌረዳ አበባ ትገልጠዋለህ። መጨረሻ ደረጃው እዚህ ላይ ይገባል ማለት ነው። ሰዎች የወረቀት ብራና መምህር የሚባል ነገር የሚያስፈልጋቸው አልነበሩም። ሲጀመር ውድቀት ያመጣው ነው ይሄ ሁሉ እውቀቱን ለማገዝ እንጂ ይሄ አይነት ህግ አልነበረም። ቅድም ያልኩ በልቡና ጽላት ያልኩ ማለት ነው። ህገ ልቡና ሊቃውንቱ ምን ይሉታል? እዚህ ደረጃ ላይ የደረሰ ሰው ጽጌረዳን ይመስላል ነው የኢትዮጵያው ሳይንስ። ጽጌረዳ እንቡጥ ይዟት ወይም አይጹቆ የቅርንጫፎቹን ሸፍኗት እያለች አታውቃትም። ምንድን እንደዚህ ናት፣ እንቡጥ ናት። ውስጧ አበባ አይኖር የምታውቀው ነገር የለም። ግን ነው ማለት ልክ እንቡጦቹ እንዲህ ሲገፈፉ ላጥ ሲሉ የምታምር ጽጌረዳ አበባ ከውስጧ ትወጣለች። እሾሁ ምንም አይገድባትም። እንዴት እንደምታምር አስበው። ለአይን መዓዟ እንዴት እንደሚያስደስት አስበው። ይሄም የልቡና ህግ በዛ ደረጃ ነው።